ሮም ሲደቅኑ ግን ገብቶኝ ነበር ዳር ሲትይዙ ሉዳልታው እኮ ነው ምን አብይ ነው ነይ አብይ እንዴ ደነገጥነውኛ ሰላም እንዴት ናችሁ What's up my Habesha people ዛሬ በታዘና ያለ ቪዲዮ ዘንላችሁ መተናል ሜንሽን ያርጋችሁን ቪዲዮ ባግባቡ ነው ያለን ቪዲዮአችን ከመጀመራችን በፊት ለዚህ YouTube ቻናል አዲስ ሆናችሁና ይሄን ቪዲዮ ለብዙ ዘምታዩ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ ቻሌንጅ አዘጋጅተናል ቻሌንጁ የቪዲዮ መጨረሻ ላይ ያገኙታል Let's go ጀምቲ ፈላ ቢላይ ካስት እንደው አንተ ምስጋና የለ ወይዘሮ አስቴር አራፈ ሙዞትን ዞር ያርጉልኝ የልጅ ከይሲ እርኩስ ሄርካዚ ድሮም ሲደቅኑ ግን ገብቶኝ ነበር አበሙዙን ዞር ያርጉለት የለበትም እኔ አላልኩም ቀደመንሱ ነው የለበትም ምንም ጉዳይ ላይ ስማ እናንተ የሀብታም ልጆች ግን ማለት ነው ወይ ጨዋታችሁ አያምር ወይ ቀልዳችሁ አይጥም ከርቀት ሳይኮ እንዲህ ሯን መስለኝ ነበር እስቲ ተርበኝ ተርባትም ሆነ አታውቁ ምንም ተወጣጣው ልቀቁኝ እኔ እገልሃለሁ ነው ያለው አው እገልሃለሁ ረሃብህን ግደል ራበን ግደል እና እኔ ምን ጋም ታረጋለህ ራበን መዘመሪያ ግደል እሺ ና ያለው እኔ አይደለም እሱ ነው ያለው እኔ የለሁበትም ከደመነሱ ነኝ እንደዛ አይነት ጉዳይ ውስጥ የለሁበትም ራስቸው ለፓስፖርት ጠብቄ ልጠጣ እንጂ እሺ ሴትዮ ፈተና እንዴት ነበር አሁን እኮ ፍቅረኛሞች ነን ሮማንቲክ ለመሆን ሞክር እንጂ ጠዋት ራሱ ስደውል ሄሎ የኔ ፍቅር እንዴት ነሽ አለሁልሽ ቤቢ ሰላም ነው የሚባለው ይለኛል አንስቶ ለካይም አለ እሺ አስተካክላለሁ እና ከሁለቀቀሽ አንተ ጤና የለህም ራስሽ አለሽ እንዴ ከትናንት ወዲያ አካካሽ ቸገረኝ ብለሽ የነገርሽኝ ኖርማል ጓደኞች እያለን ስለኔ የምታውቀው ኢንፎርሜሽን ሁሉ ደልታው እኮ ነው ምን ካልሆነ ትደለታታለህ እሺ በቃ ተነሽ ብዙ ቆየና ወክ ምናምን እናርክ ሂሳብ 350 ነው የሚደርስብን እንዴ ሂሳብ እንደ ድሮ ሼር ልናረግ ነው እንዴ ትንሽ ያሸከከህ እንዴ ለምን ይሸከከኛል እኩላል ይጥብስ ቀርገን ይበላ ነው አረ በእናትህ ትንሽ ሮማንቲክ ለመሆን ሞክር ፋርነት አያጥቃ ጀመር እንደ ድሮ ግድንግድ ጉርሻ ምናምን አልጎረስኩም ክላሴን ጠብቄ ቀስ ብዬ ነው የበላሁት ትንሽ አታፍርም እንዴ እና ካሁን በኋላ ስንገናኝ ሁሌ አንተ ነው የምከፍለው እያልሽኝ ነው እና ምኑን ጋርፍሬንድ እና ቦይፍሬንድ ሆነን ሂሳብ ሼር የምናረግ ከሆነ እቺ ነገር አታዋጣ ምን አይ ምንም እቺ ነገር አታዋጣ ምን አታዋጣ በቃ ወደ ጓደኝነታችን እንመለስ ነው ሂሳብ ሼር እናርጋ በቃ አዋጣ እንደዛ ነው ጉዳይ ላይ ሂሳብ ሼር ማድረግ ይሻላል ወደ በፊት ጓደኛችሁ ብትመለሱ አሪፍ አይዲያ ነው ያነሳው ትዳር ሲትይዙ ቤታችሁ ላይ የጸዳ ልብስ ልበሱ እንደው በፈጣሪ ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት እኔ የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱት አይሸጥም እኮ ገበያ ላይ የማይገኝ ልብስ ደም አፍላ የተባለ ልብስ አለ ቺክ እመብርሃን ምስክር ስታት ባናት ተከላት የሚል ልብስ ትለብስ ደም አፍላ የሚባል ልብስ አለ ስታት ባናት ተከላት የሚባል ልብስ ስላለ እሱን ለብሳችሁ እንዳወጡ ከቤት ነው በጣም ጎበዝ ነው ወጣ አላያችሁትም እና ነው ማለት ነው ይችላል አሜሪካን ቢሆን ይችላል እኛ ነን እንጂ ኢትዮጵያ ውስጥ ራሱ ነን ከአሜሪካ ስንሄድ እናወራበታለን በዚህ ጉዳይ
ድመቱ ነው የሚሻለው ካልሆነ ሴትዮ ምንድነው የምትመሰጭብኝ? አብይ ነው ነው አብይ በምትጸልይ ትመስያለሽ። እስቲ ራይ ይታይሻል? ራይ ወንበሬ ስልጣኔ ይታይሻል? ስልጣኔ ናፈቀኝ፣ ወንበሬ ናፈቀኝ፣ ደም መጠጣት ናፈቀኝ። አስመልሽልኝ። ለነገሩ አትጪ ዘመዶችሽ ነው የነጠቁኝ። እንቁለጥ ያለ አዝነናል። እዚህ ቦታ ላይ አንጠብቅህም ነበር አብይ። መሪያችን ሆይ እዚህ ቦታ አንጠብቅህም ነበር። ኧረ የለሁበት እኔ አላልኩም። ከደምንስ በኋላ ደግሞ ልጃችሁን ለልጃችን እንድትሰጡ ዝምድና ለመጠየቅ ነው የመጣ ነው። ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነው። ሾኮና ለመሆኑ ልጅቷን የሚያስተዳድርበት በቂ ሀብት ንብረት አለው? አለው። ያው ቤተሰቦቹ ዝም ብሎ አንዳንድ ነገር አልባሌ ቦታ ከመጥተው ብለው 100 ሚሊዮን ብር አውርሰውታል። እንዲህ ነው የደነገጥነው እኛ። እንዲህ ነው። ኧረ ለፌንቱ በኋላ ይደርሱበታል ጋሼ። ምንድነው ልጁ እኮ ቆሞ እየጠበቀን ነው። ይሄ 100 ሚሊዮን ኮርኩሙት ይነሳል። ቋ አርጉት ቋ አይ ለሰርግ ስንመጣ ትራጀዲ 100 ሚሊዮን እንኳን እሱና እኔም ራሱ ወርቃለኝ። እስቲ ዝጋለኝ ወርቃታለሁ ደጋግም 3 ጊዜ 100 ሚሊዮን ጊዜ ነው ራሱ ወርቀው። እሱ አንድ ጊዜ ብቻ ነው የወደቀው ፌንት መበላት ይላል። ስልክ ገዛላታል መሰለኝ። እሱ ነው መሰል ስልኩን ራሱ የገዛላት እንጂ ወፍ አይፋቱ ማን እንኳን ግን ተመችቶኛል ሊበላ እሺ ኧረ ወይኔ እነዚህም ትሆናላችሁ እንደ ልጋ። ኧረ መንግስት ሰራተኞች ግፋችሁ። ባንክ ቤት ነው መሰለኝ እሷ የምትሰራው። ግን እኛ እናንተን ፈልገን እየዞርን እንፈልጋችኋለን። እናንተ ልካ እያሰበባችሁ እየወጣችሁ ነው። ፈጣሪ የሰራችሁን ይስጣችሁ። እኔ አላልኩም። እኔን አታስገቡ። እሷ ናት ያለችው። እኔ አላልኩም። ሜንሽን ሰዛር እያደረጋችሁ ላላችሁ ሰዎች በጣም እያመሰገንኩ ከልቤ በጣም አመሰግናችኋለሁ። የ30 ቀን ቻሌንጅ ደግሞ አዘጋጅቻለሁ። መጀመሪያ ላይ እንደነገርኳችሁ የ30 ቀን ቻሌንጅ አዘጋጅቻለሁ። እሱ ምን ሜንሽን ማድረግ ብቻ ነው። ሜንሽን ያድርጉ ይሸለሙ። ቃላችን እናከብራለን። እናንተ ሜንሽን ማድረጋችሁ እንዳረሱ። የቲክቶክ አካውንት ከፈለጋችሁ እዚህ ጋር በቲክቶክ አካውንት ማድረግ ትችላላችሁ። ኢንስታግራም አካውንት አለኝ። ያው አዲስ ነው የከፈትኩት። በሱ ሜንሽን ማድረግ ትችላላችሁ። ኮሜንት ላይ ገብታችሁ የኔን ዩዘሬን ብቻ የተመቻችሁ ቪዲዮ ላይ ሁሉንም ቪዲዮ እናያለን። ቪዲዮአችሁ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬው ይመቻችሁ። ኢትዮጵያ ለዘላለም ትኑር።